ይዛብኛለች ስለዚህ ስልኳን ማሰረቅ አለብኝ ይላል። ብሩኬ ምን የተታሰርኩ ልጄን ማን ያሳክምልኛል አደጋ ውስጥ ወደኩኝ ብሎ እየተጨናነቀ ይገኛል። በሌላ በኩል ቅድስትም እኔ አንቺ በእግዚአብሔር እጅ ተይዘሽ እንኳን ዛሬ ፈጣሪሽን አትፈሪም በማለት ይዛት እንደነበረ ገፍትራም ትጥላታለች። በሌላ በኩል ምሳሌም ጨንቋት እየተቆነጠነጠች ትገኛለች። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል ያልኩኝ ዛሬ ምሳሌን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ተስፋ የቆረጠው ብሩኬ አሁን ላይ ልጅ እንዳትታከም ያገደችብኝ እሷ ነች በማለት ሽጉጡን ይዞ ወደ ቤትም እያመራ ነበር። እንደሄደም ትግስቱን መቆጣጠር አቅቶት እሷንም እግሯ ላይ ጉዳት አድርሶባታል። እሷም ፖሊስ ጣቢያ ነው ሂጄ የምከሰው ዝብጥያ ነው እንጂ ማወርደው አልተወውም እያለች ፉከራዋን ጀምራለች። መሀሌት እግሯን በሽጉጥ ከተመታች በኋላ እንደገና ምላሷ ጨምሯል። አሁን ላይ ያለችበት ሁኔታ ጥሩ አይደለም። እጅጉን ተናዳለች። በቃ ተሸነፉ ልሞት ነው ብላም ሌላ ውስጥ ገብታለች። ስለዚህ ሞገስ የሚይዞ እያባበላትም ነበር። ነይንድ በቃ አንቺ እኮ እግርሽን የተመታሽ ምንም አልሆንሽም እያለ እያባበላት ቅድስትን አያይዥኝ ብሎ ያነሷታል። ቅድስትንም አሁን ደስ አለሽ አንቺ እኮ ተሳካልሽ እኔ ሞትኩ አንቺ ተርፌ ነው እያለች መስቀዋንም ተናግራለች። ይህን የሰማች ቅድስት ወርወር አድርጋ አንቺ በእግዚአብሔር እጅ ተይዘሽ ዛሬም እንደዚህ ትያለሽ እንዴ በማለት ንግግሯንም ማሳይታታለች። አሁን እንኳን ታመሽ ብታርፊ ምን አለበት ካለ በኋላ ሞገሴ ደሞ እሷ ምን ታድርግሽ ለምን እንደዛ ትያታለሽ ሲላትም እሷ ነች ለዚህ ያዳረገችኝ በማለትም ጥላቻዋን አሳይታለች። ቅድስትም ትክ ብላ በማየት ዛሬ እንኳን ተይዘሽ አፍሽ ለምንድነው የማያርፈው ብላም ብዙ ነገር ተናግራታለች። ሞገሴ ምን አይባክሽ ለብሩኬ ስትያያይዥኝና ወደ ሕክምና እንውሰዳት በማለት ሁለቱ እጅ በእጅ ይዘዋት ሄደዋል። ሂዳት አክማ ከቀናት በኋላ ብዙ ነገር ማወሩ። መኪና ላይ ሆነው እሷ ወደ ፖሊስ ጣቢያ ወሰደኝ እግሬን እያመመኝ ነው እያለችው ነበር ሞገሴን። ሞገሴም ባክሽ ፖሊስ ጣቢያ ትሂጂ ልጅ ብትታመምና ብትሞትበት ምን ትጠቀሚያለሽ ከቤት ከሆነሽ ብዙ ነገር መስተካከል ይችላል ስለዚህ ጠቀም ያለ ገንዘብ እንስጥሽ ይላታል። እናንተ የኔን ህይወት በገንዘብ ልትገዙ አስባችኋልን ያለች እሷም የሆነ ያልሆነውን ስታወራው ነበር። የፍራታም አይቻልም በገንዘብ አይቻልም እስር ቤት ነው መግባት ያለበት እያሉ መኪና ውስጥ ሶስቱ እየተመካከሩም ነበር። ጠቀም ያለ ገንዘብ ንስጥሽና ህይወትሽን ቀይሪ እጋንቺም ቤትና መኪናው እንዲሸጥና እንዲለውጥ እገደውንም አንሽለት እያለ ያባበላት ይገኛል። እሷ ግን በፍጹም አሻፈረኝ እሱ ዝብጥያ ነው መውረድ ያለበት ትላለች። አንቺ አሁን ምንድነው ልጅቷ ብትሞትስ አሁን እኮ በምሳሌ ነው ገንዘቡና ንብረቱ ያለ በሷ ስም ነው ስለዚህ እሷ ብትሞትም የምታገኙ ጥቅም አይኖርም ሲላትም በፍጹም እኔ እንደ በፊቱ ከብሩኬ ጋር ገንዘቡን ቤቱ መኪናውም ኑሮ እንድኖር ነው የምፈልገው ችግረኛ ሁኜ ምኑራ ምሳሌም የሰማችው የሽጉጥ ተኩስ አምሮዋን ነክቷት ራሷን ይዛ ኩሽና ላይ ወዲና ወዲህ ያለችም ነበር። በሌላ በኩል ብሩኬ በር ተዘግቶበት ነበርና ክፈቱልኝ ብሎ ሞገስ ፊልም የሚከፍትለት አጥቶ ለብዙ ሰዓታት መኝታ ቤትም ቁጭ ብሎ ነበር። ብቻ ቤቲቱ ዛሬ ሽጉጥ በሽጉጥ ደም በደም ሆና አስፈሪ ግዚያትን እያሳለፉ ይገኛሉ። ከወትሮ በተለየ ብሩኬ በዛሬው እጅጉን ብሩኬም ቅድስት ከፍታለት ከወጣ በኋላ ብዙ ነገር ማውርተዋል። ቅድስትዬ ባክሽ የልጅን ነገር አደራ በማለትም ለሷ አደራ ሰጥቷት ነበር። ጋሼ ውጭ እንዳትወጣ እንዳይረባት ልጠብቃት እችላለሁ እንዴት ብዬ ሳሳክማታለሁ ስለዚህ አንተ ከሌለህ እኮ ሁሉ ነገር ይባላሻል። አሁን ቅድስትም ምክሯን ለግሰዋለች። ራስህን ድብቅ አድርገህ ቆይ ፖሊሶቹ እንዳይዞ ስትለውም እጄን ነው የምሰጠው ስለዚህ ምንም ቢመጣ እቀበለዋለሁ ለልጄ ለምሳሌም ቢሆን እስካሁን ድረስ የቻልኩትን አድርጌያለሁ ከዚህ በኋላ ፈጣሪ ያቃል በማለትም እንግዲህ አደረውን ለፈጣሪም ሰጥቷል። ብሩኬ በሐሳብ ተውጦ ውጭ ላይ እያሰበ ይገኛል። አሁን ላይ ልጅ እንዴት ልትሆን ነው ቤትና መኪናውን እንዳልሸጥና እንዳለውጥ አግደዋለች ስለዚህ ምንድነው ማደርገው ያለ ሐሳብ ውስጥ ይገኛል። እርግጠኛ ነኝ ፖሊሶች እየፈለጉኝ ነው ሂጀልስት ወይስ እነሱ ያዙኝ ያለም ጭንቅ ውስጥ ይገኛል። ልጅን አላሳከምሁኝ ሴትዮዋን በደንብ አልገደልኋት ያለ መሃል ላይ ሆኖ ያዙኝ ልቀቁኝ ይላል። እንደዛ ሆኖ በተከዘበት አጋጣሚ አንዲት እብድ ልጅ ትመጣና አንተ እንዴት ነሽ ደህና ነሽ ወይ በማለት በሴት ቋንቋ ያወራችሁ ነበር። ባረዳ ቋንቋ ጭዌው ገንዘቡ ያለ ስታወሮም ነበር። እሱ ግን ብቻ አልገባውም። ብናም ስላልገባው እንዴት ነው ለምሳሌ ቀቂብኝ ያለ ሴት አርገሽ አታውሪም ያለ ሲናደድባትም ነበር።
ልጅቷም ቀየስ አድርጋ እውነት ነው ወንድ ልጅ ዚፑ ሲፈታ ሴት ሆኖ እየተገኘ ስለሆነ ሴት አርጌ መጥራቴን አስተካክላለሁ በማለት በጨዋታም ተግባብተዋል። ብቻ ምን ሆነሽ ነው የሚለውን የአራዳ ቋንቋ ተጠቅማ ምን እንደሆነ ስትጠይቀው ባለቤቴን ገድዬ ነው በማለት ተንፈስ ይልላታል። እሷም እንዴት አርገሽ ገደልሻት በማለት ጠጋ ብላ የሆዱንም ስትሰማው ነበር። ብሩኬ በጣም ከፍቶትና ሰው አስፈልጎት ስለነበር የተፈጠረውን ስለ ልጁም ስለማንኛውም ነገር ብረት አርጎ ይነግራታል። ብሩኬ በ200 ብር ያገኛት የጎዳና ተዳዳሪ አሁን ላይ ጓደኛውና ሚስጥረኛው ሆናለታለች። ኢብን ብላ ከባለቤቱ ጋርም ተከትላ ሄዳ እንዲታረቁ ብዙ ነገር አድርጋለች። መጥፎነቷን ስታይም ለምን አተረፋት በሽጉጥስ ለምን አልገደልካትም የሚል አነጋገርም ተናግራለች። ብቻ ግን ለሞገሴም ስልክ እንዲሰርቅ ተመቻምቸው ይገኛሉ። ውድና ክቡር የሆናችሁ የቻናሌ ቤተሰቦች አብራችሁኝ ስለነበራችሁ ከልብ እያመሰገንሁኝ የቀጠለውን ይዤላችሁ እስከመጣ ድረስ እስከዛው ቸር ሰንብቱ።